አትችልም። ባጭሩ ምንም ይሄ የሚያጠራጥርም የሚያጠያይቅም አይደለም። አለመታደል ሆኖ በየጠበሉ እንዲህ አይነት በተለይ ተወሰኑ የቅድስት አርሴማ አካባቢ ሌሎችም እንደዚህ ህዝብ የሚበዛባቸው ጠበሎች ላይ የማይመለከታቸው ናቸው ደንብ አስከባሪ የሚሆኑት። እኔ አሁን በግልጽ ቋንቋ መንፈስ ያደረባቸው ሰዎች የጥፍር ቀለም የተቀቡ ሴቶችን፣ ሱሪ ያደረጉ ሴቶችን፣ ዊግ ያደረጉ ሴቶች፣ ሌላም ነገር እና ጫማ ለብሰው ወደዚያ ጠጋ የሚሉ ሰዎችን በጣም በኃይል ሲከላከሉ ማየት የተለመደ ነገር ነው እና በጣም በሚያሳዝን ሁኔታ ይሄ ቤተክርስቲያኒቱ እንደ ተቋም ልታስብበት የሚገባ ነገር ነው። እዚያ አካባቢ አንድ ገጣሚ ያለና ምናልባት እኔ ግጥሙን ባላስታውስም ሐሳቡን እንደ ሐሳብ ስለማስታውሰው ውሸት ምንድነው እውነት ቤት ስትሰራ ውሸት መታ ሚስማር ላቀብል ካለች፣ እውነት ቤት ስትሰራ ውሸት መታ ማገር ጭቃ ድንጋይ ልስጥ ካለች በቃ ቤቱ ፈርሷል ማለት ነው። ውሸት ነው የሚሆነው። ቤቱ ራሱ ውሸት ነው። እውነት ብቻዋን ነው ቤት መስራት ያለባት እንጂ ውሸት እየረዳቻት እያገዘቻት የሚሰራ ቤት የለም። የእግዚአብሔርን ቤት ሰይጣን ላስከብር ካለ ስርዓት አስጠባቂ ልሆን ካለ የሆነ ነገር እየተሸወድ ነው ማለት ነው። አንዳች ማናውቀው ጉድለት እየመጣ ነው ማለት ነው። ከወዴት ጉድለት እንደመጣብን ሳናስታውሳው። ስለዚህ ከወዴት እንደወደቅ ካስብ የሚለው አንዳንድ ጊዜ እንዴት እንደወደቅ ማናስተውለው ነገር ስላለ እኮ ነው። እና ይሄ ጽድቅ የሚመስል ኃጢአትን በቤተ ክርስቲያን ውስጥ ከሚያሰሩ ነገሮች አንዱ ይሄ ነው ብዬ አስባለሁ። እና ጀመር ሰይጣን የሰማይ ስርዓት አፍርሶ ነው አይደል ወደዚህ ምድር የመጣው። ስርዓት ጠባቂ ቢሆን ስርዓት አክባሪ ቢሆን እዚያው ሰማይ ላይ እኮ ይኖር ነበር። እዚህ መጥቶ ውጣ እየተባለ በጠበል የሚወጣ የሚጮህ አይሆንም ነበር። ስርዓት አፍርሶ የመጣ ሰይጣን የቤተ ክርስቲያን ስርዓት አስከባሪ ሊሆን አይችልም በተአምር። አንዳንድ ሰዎች አረ ዘንዶ ነብሩ ምናምን እሱም ቢሆን በአባቶቻችን በቅድስና የታዘዘ ሊሆን ይችላል። ቢያንስ ከሰይጣን መንፈስ አደረብን ከሚሉ ሰዎች ዘንዶና እባቡ ወይም ደግሞ ነብሩና አንበሳው ይሻላል፣ ጅቡ ይሻላል። ቢያንስ በቅዱሳን ዜና ሕይወት ያነበብነው ስለሆነ። ለቤተ ክርስቲያን ደንብ አስከባሪ ሆኖ ግን ሰይጣን ፈጽሞ ሆኖ አያቅም አይሆንም። ምክንያቱም እናውቀዋለን ምንጩን ለእግዚአብሔር ባለመገዛት ነው፣ ለስርዓት ባለመገዛት ነው ወደዚህ ምድር የተጣለው ወደ እንጦሮጦስ ሲወረደውና የጨለማ ገዢ የሆነ ዲያብሎስ የብርሃን ልጆችን ስርዓት አስጠብቃለሁ ካለ አንዳች ችግር አለ ማለት ነውና ከመናፍስት ጋር የተያያዙ ሰዎች የሚያወጧቸው ህጎች አሉ። እነሱን ሰምቶ እንደ መድኃኒት በጣም እኮ ብዙ ነገሮችን ይሄን እንወዳለን ይሄን አንወድም ብለው ብዙ ነገር ነው። ብቻ ይሄ ከመጣ አሁን ቀን መርጦ የሚወጣ ሰይጣንም አይተናል እኮ እነዚህ ቦታዎች ላይ ዛሬ ወጣ ሲሉት አይ ዛሬ አልወጣም እንትን ብሎ ቀጠሮ ሰው በፈቃድ ይሄ በጣም የውድቀት ምልክት ነው እና ጥሩ ያልሆነ መንፈሳዊ ልምድ ነው። ወደ ጠበል ቦታዎቻችን እንደሱም ብሏል። አሁን እሱም ሌላ ነገር ነው። እኔ አሁን ደስ የሚለኝ ለቅዱስ ጳውሎስ ከዕለታት በአንድ ቀን አንዲት ሰይጣን ያደረባት ሴት ለነሱ መሰከረች። በጣም የሚገርም እኮ ነው። እነሱ እኮ የእግዚአብሔር መንፈስ ያደረባቸው ታላላቅ ሰዎች ናቸው ብላ በሐዋርያት ሥርዓት ላይ እና እነ ቅዱስ ጳውሎስ እኛ እኮ እንደዚያ ነን ብለው ወይም እንደ ቁም ነገር እንደምንም አላችሁ ተቆጧት ነው የሚለው አይደለ? ገሰጹት ነው የሚለው። እኛ ደግሞ ጭራሽ ደስ ብሎን አስከብር እያልነው ነው። የእግዚአብሔር ሰውነታቸውን የእግዚአብሔር መንፈስ ያደረባቸው ሰው መሆናቸውን ሰይጣን ሲመሰክርላቸው ደስ ካላላቸው ሐዋርያት የዛሬዋ ቤተክርስቲያን በሰይጣን ምስክርነት ልትደሰት በሰይጣን ጠባቂነት ልትኮራ አይገባትም፣ ልታፍር ነው የሚገባ። ሰይጣን ቀን መርጦ ጭራሽ ደግሞ እኔ ሰባኪ መሆኑን ሰምቼ አላቅም። ሌላ ብዙ ጉዶችን አውቃለሁ፣ በስብከት ደረጃ ግን ሰምቼ አላቅም። ሆኖም ግን ቀን መርጦ ልውጣ ማለቱን አውቃለሁ። ጠበል መርጦ እንደሚሄድ ቦታ መርጦ እንደሚሄድ በመረጠው መንገድ የሚሄድ እሱ ይሄ እኮ የፍርድ ቤት ጉዳይ አይደለም፣ የእምነት ጉዳይ ነው። ይሄ በዛኛው ይታይልኝ በዚህኛው እንደዚህ ብሎ ነገር አለ እንዴ? ቤተክርስቲያን በእምነት የምታደርገውን ኃይሏን በአጋንንት ምርጫ ሊሆን አይችልም። እና ምስቅልቅል ያለ ነገር እየሰመን ነው። ባጭሩ እህትና ወንድምን እያጣላ ያለ እጅግ በጣም አደገኛ አካሄድም እያየን ነው። ጎረቤት ከጎረቤት ጋር እኮ አብሮ መብላት አብሮ መጠጣት አልቻለም። ምናልባት አጋጣሚ ሆኖ በመድረክ ስናነሳው ሰዎች ይመጣሉ። ቤተሰብን መድኃኒት ያደረገብሽ እንትና ነው ወንድምሽ ነው እቺ ጓደኛሽ እንዳታምኛት እሷ እኮ ናት እያለ
እዚያ ላይ ስርዓት አስከበርኩ እያለ እዚህ ደግሞ ሌላ ስራ እየሰራ ነው ማለት ነው። እና እርስ በርሳችን ካነካከሰን ካባላን በኋላ የጠበል ስርዓት ተጠበቀ አልተጠበቀ ለኛ ምናችን ነው? ለሱስ ምኑ ነው? እና ስርዓቱን ብቻ አይደለም ማስጠብቆ የሚቀረው የኛን ህይወት እያናጋ ነው። ቤተሰብ እንዳይተማመን እጅግ በጣም የሚዋደዱ ቤተሰቦች እኮ በሰይጣን ምስክርነት ምክንያት ቤተሰብ ፈርሷል፣ ተበትኗል። ይሄ አሁን የምናየው በግልጽ የሚታይ ነገር ነው። ስለዚህ እንዲህ አይነት የጠበል ምስክርነቶች በራሱ በእግዚአብሔር መልአክ በራሱ እግዚአብሔር ባዘዘው መንገድ ሲሆን እንጂ ሰይጣን እንደወደደ እንደፈቀደ የሚያደርገው ነገር እጅግ በጣም ጠበሉ ላይ ያሉ ሰዎችም ኃላፊዎቹ የገዳማቱ አስተዳዳሪዎች የአጥቢያ ቤተክርስቲያን ሰራተኞች በሙሉ በዚህ ጉዳይ ላይ ችላ ሊሉት የማይገባ ነገር ነው። ጦሱ ነገ እነሱም ጋር አይቀርም። እኔ አስታውሳለሁ አንድ አለቃ መድኃኒት ቀብሯል ተብሎ በአንድ ቦታ ማለት ነው ሰይጣን ያደረባቸው ሰዎች ተሰብስበው የሆነ ነገር አወጡ። ይሄንን ያደረገው አለቃው ነው ብሎ አለቃውን በድንጋይ ወግረው ነው ያባረሩት። እንግዲህ ይሄ ነው የሰይጣን ምስክርነት መጨረሻው። ስለዚህ በደንብ ሊያስቡበት ይገባል። ጀመር ሰይጣንን ካመንስ ምንድነው የሚቀረን? ለእግዚአብሔር ያልታመነ እንዴት ነው ለኔ የሚታመነው? ለፈጣሪው ያልታመነ እንዴት ነው ለፍጡር የሚታመነው? ይሄ በጣም 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 ጸያፍ ነገር እየሆነ ነው ያለውና ሰዎች ክርስቲያኖች በተለይ ራሳቸውን እንደዚህ እንኳንስ የራሱን የሰይጣኑን ይቅርና ሰይጣን ያደረባቸውን ሰዎች አሜት እንኳን መጠንቀቅ ይገባናል። እንዴት ሰው በዚህ ደረጃ ራሱን ያታልላል?